አልሐምዱሊላህ ረቢል ዓለሚን ሰላቱ ወሰላሙ ዓላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ባለፈው ስለ ሐጅና ስለተወሰነ የሐጅ አህካሞች የተወሰነ አስታውሻችኋለሁኝ። ዛሬ ደግሞ አልመዋቂቱ ዘማንያ ወልመካንያ የሚል ነው። የሐጅ ሰዎች ሐጅና ዑምራ ነይተውና አስበው የሚሄዱ ሰዎች መዋቂታቸው ወየት ነው? ማይሄል መዋቂቱ ለሐጂ ወልዑምራ የዑምራና የሐጂ መዋቂቶች የት ነው? ማን ነው የት ነው የሚለውን ትንሽ የተወሰነ ለማስታወስ ፈልጌ ነው። እንግዲህ ሰዎች በየትም አቅጣጫ የሚመጡ ሰዎች መዋቂት አላቸው፣ የሚያህርሙበት ቦታ አላቸው ማለት ነው። እዛ ቦታ ላይ ያንን ቦታ አህርመው ታላለፉ ወይንም ማለት ነው ቦታቸውን አውቀው አህርመው ታሄዱ ደም እንደሚወጅባቸው ካልተመለሱ ደም ይወጅባቸዋል፣ እርድ ማለት ነው ይወጅባቸዋል የሚሉ ዑለሞች ስላሉ ቦታ በጣም ወሳኝ ነው ማለት ነው። መዋቂቱል ሐጅ ማለት እንግዲህ ሐጅ ማለት ነው የሐጃጆች የሚያህርሙበት ቦታ ያንን የተወሰነ ማስታወስ ነው። በየነሃ ረሱሉላህ ሰለላሁ ዐለይሂ ወሰለም ነብያችንም ዐለይሂ ሰላቱ ወሰላም አስታውሰዋል፣ አብራርተዋል ማለት ነው። እንግዲህ መዋቂቱ አህሉል መዲና ወመመረ ዐለይሂም ወሚን ገይሪሂም ከነሱ ሌላና በእነሱ ላይ የሚያልፉ ሰዎች የመዲና ሰዎች ሚቃታቸው ዙልሑለይፋ የሚባል ቦታ ላይ ነው የሚያህርሙት ማለት ነው። እንግዲህ በእነሱም ላይ የሚመጡት በእነሱ አቅጣጫ የሚያልፉትና የሚመጡት ከዚህም ቀጥታ ሄደው ማለት ነው ደግሞ ከሀበሻም ሆነው ሄደው መዲና ላይ የሚያርፉ ሰዎች እና መዲና ያሉ ሰዎች ከመዲና የሚነሱ ሰዎች ወየት ነው የሚያህርሙት? ሚቃታቸው ቦታቸው ወየት ነው? የኢህራም ልብሳቸውን ለብሰው የሚያህርሙት ወየት ነው? ዙልሑለይፋ የሚባል ቦታ ነው ማለት ነው። ዙልሑለይፋ የሚባል ቦታ ላይ ያንን የሚያህርሙት ነብያችን ዐለይሂ ሰላቱ ወሰላም እዛ ነው ያህረሙት ማለት ነው። ዙልሑለይፋ የሚባል ቦታ ላይ ነው አህርመው ነብያችንም ዐለይሂ ሰላቱ ወሰላም የሚሄዱት እና የመዲና ሰዎች እና በመዲና አቅጣጫ የሚመጡ ሰዎች የሚያህርሙት ወየት ነው? ዙልሑለይፋ የሚባል ቦታ ነው ማለት ነው። እንግዲህ በይነሁ ወበይነ መካ በመካና በሱ መካከል ደግሞ የሚገኘው ርቀቱ 54 ኪሎ ሜትር ነው የሚያስሄደው ይላሉ። እና ይሄንን ቦታ አልፎ መሄድ በጣም የተከለከለ ነው። እዛ ቦታ ላይ አህርሞ መሄድ ግዴታ ነው ማለት ነው። ሌላው ሚቃቱ አህሊ ሻሚ ወሚስርና ወልገርብ የሻም ሰዎች እና የመስር ሰዎች እንደዚሁም የገርብ ሰዎች የሩም ሰዎች በዛ አቅጣጫ ወደ የሚመጡት ሀታ የሱዳንም የሆነ ማለት ነው የሚመጡት ሰዎች ማለት ነው ኢህራማቸው ደግሞ ወየት ነው? ጁህፋ የሚባል ቦታ ነው። ጁህፋ የሚባል ቦታ አህርመው ነው ከዛ ኢህራም ልብሳቸውን ለብሰው ነው እዛ አህርመው በዛ የሚያልፉት ማለት ነው። እሱ ደግሞ ያው የተወሰነ 187 ኪሎ ሜትር ነው ወይንም 204 ኪሎ ሜትር ነው ይላሉ። እና የሻም ሰዎች እና የሚስር ሰዎች የገርብ ሰዎች የሩም ሰዎች የነ ሱዳን የሚባል የነዚህ ሀገር ሰዎች የሚያህርሙት ወየት ነው ብለን ብንል ጁህፋ የሚባል ቦታ ነው የሚያህርሙት። እሱ በይነል መካ ወልመዲና የሚገኝ ነው። እሱ ደግሞ ስንት ነው? 187 ኪሎ ሜትር ነው ማለት ነው። እና እነዚህን ቦታዎች አልፎ መሄድ በጣም የተከለከለ ነው። እዚህ ቦታ ላይ ማህረም ግዴታ ነው ማለት ነው። ሌላው ሶስተኛው ደግሞ ምንድነው? አህሉል ነጅድ ነው። የአህሉል ነጅድ ሰዎች የሚያህርሙበት ነው። እሱ ደግሞ አህሉል ነጅድ የሚያህርሙበት ቀሩን መናዚል የሚባል ቦታ ነው። ቀሩን መናዚል የሚባል ቦታ አህርመው ነው የሚያልፉት ማለት ነው። እሱ ደግሞ 94 ኪሎ ሜትር ነው። ያንን ቦታ በእነሱም ላይ የሚያልፈውም ሰውዬ በእነሱም አካባቢ በእነሱ ላይ የሚያልፍ ሰው እዛ ቦታ ላይ አህርሞ ነው የሚያልፈው ማለት ነው። ሌላው አራተኛው ማለት ነው ደግሞ ማነው? አህሉል የመን ነው። የየመን ሰዎች እና ወመመረ ቢሂም ወገይሪሂም እነሱና ከነሱ ሌላም ሰው ማለት ነው በዛ አካባቢ የሚያልፍና እነሱ የለምለም የየመን ሰዎች የሚያህርሙት ወየት ነው? የለምለም የሚባል ቦታ ነው ማለት ነው። እዛ ቦታ ላይ አህርመው ነው የሚሄዱት። ሀታ ከዚህ ከሀበሻ የሚሄዱ ሰዎች የሚያህርሙት ወየት ነው? የለምለም ላይ ነው። ሀታ አየር ላይ እንኳን ሆነው ነው አየር ላይ ሆነው የኢህራም ልብሳቸውን ማለት ነው ለብሰው የለምለም የሚባል ቦታ ላይ በአቅጣጫው ላይ ሲደርሱ እዛ ላይ አላሁማ ለበይክ ብለው አህርመው ሐጅና ዑምራቸውን አህርመው ያንን ቦታ ማለፍ የለባቸውም ማለት ነው። ያንን ቦታ ላይ ማለፍ ማለት እርድ ይወጅብባቸዋል ማለት ነው። ካልተመለሱ ከተመለሱ እርድ የለባቸውም። ሌላው አምስተኛው ማነው ደግሞ? አህሉል ኢራቅ ነው። ወሚቃቱ አህሉል ኢራቅ የኢራቅ ሰዎች ደግሞ ማለት ነው ሚቃታቸው ማለት ነው ዛቱል ኢርቅ የሚባል ቦታ ነው። ዛቱል ኢርቅ የሚባል ቦታ ተመካ በይነል መካ ወልመዲና የሚገኝ ቦታ ነው። ዛቱል ኢርቅ ማለት
94 ኪሎ ሜትር ነው። እነዚህም ቦታዎች የኢራቅ ሰዎችም ሆነ ወመመረ ቢህም በእነሱም አካባቢ የሚያልፍ በእነሱ ላይ የሚያልፍ ሰው ዛቱ ዕርቅ ማለት የሚባል ቦታ ላይ አህረም ሆነው የሚያልፉት ማለት ነው። ሀዚሂል መዋቂቱ ሊልሐጂ ወልዑምራ እንግዲህ ለዑምራና ለሐጅ ማለት ነው የተዘጋጁ እና ነቢያችን ዓለይሂ ሰላቱ ወሰላም የወሰኗቸውና የተናገሯቸው የሆኑ መዋቂቶች ናቸው። እነዚህም መዋቂቶች ማለት ነው አልፎ መሄድ የተጠላ ነው፣ ክልክል ነው ማለት ነው። ሰውየው እነዚህም መዋቂቶችን እነዚህ ሚቃቶችን ማህረሚያ ቦታዎችን አልፎ የሚሄድ ከሆነ እርድ ይወጅብበታል ይላሉ። ካልተመለሰ ከተመለሰ ችግር የለም። እና በዚህ አይነት ሁኔታ ነው ሰዎች ማለት ነው አህርመው መሄድ ያለባቸው ማለት ነው። ሀታ አየር ላይ እንኳን ቢሆኑ ባሉበት አቅጣጫ ሆነው አህርመው እዛ ሚቃታቸውን አህርመው ነው የሚያልፉ ማለት ነው። ወሚቃቱ አህሉል መካ የመካ ሰዎች ሚቃታቸው ደግሞ ፊ መናዚልህም ነው፣ እዛው ቦታቸው ነው የሚያህርሙት። የመካ ሰዎች ሌላ ሚቃት የላቸው፣ ወይ ወደ መዲና ሄዱ የትም ቦታ የሚንቀሳቀሱበት ቦታ ስለሌላቸው እዛው ቦታቸው መናዚላቸው እዛው ቦታቸው ሆነው ነው የሚያህርሙት ማለት ነው። እና በዚህ አይነት መልኩ ነው ሰዎች ሐጃቸውን አህርመው የሚሄዱት። ባይሆን ያህርሙ ኋላ ባይሆን ያው ሽቱ የሚባል ነገር አክባቢ ያለስ መልበስ የለባቸውም። እነ ቲሸርትን ቀሚስ ምናምን ኮፍያ ጠቅያ ምናምን። ምክንያቱም አንዳንድ ሰው ሱፉንና ሱሪውን ከረባቱን ደቅድቆ የሚሄድ ሰው ሞልቷል፣ ለብሶ የሚሄድ ሞልቷል። ባለማወቅ የተነሳ የሐጅን አህካሞችና ስርዓቶችን ባለማወቁ የተነሳ ወላሂ እኔ አንድ ሰውዬ ነግሮኛል። ባለማወቁ የተነሳ ሱሪውንም ሆነ ከረባቱን ቀሚሱን ምኑን ሁሉ ማለት ነው ለብሶ ዲዲቅ አድርጎ ለብሶ ሲሄድ አይቼዋለሁ። እንደገና አስወልቄ ነው እንደገና ያንን የሐጅ ልብስ አልብሼ እዚህ ቦታ ነው አህረም ምናምን ብዬ ያን ሰውዬ መክሬ የሰደርኩት ብሎ ነግሮኛል አንድ ሰውዬ ማለት ነው። ይሄ ትክክለኛ ነገር ነው። ስለዚህ ሰዎች የኢህራም ልብሳቸውን ሲለብሱ እንግዲህ አክባብ ያለብስ ሀታ ቲሸርት፣ ባንድ፣ ጠቅያ፣ ኮፍያ የመሳሰሉ ማለት ነው ክብ ነገር በክር የተሰፋ ነገር አክባብ ያለብስ ነገር መልበስ የለባቸው ማለት ነው። ጋቢና ሽርጥ ብቻ ነው የተፈቀደው። ያንን ለብሰው መሄድ ነው ያለባቸው ማለት ነው። እና ሽቶ መቀባት የለባቸውም። የመሳሰሉ ብዙ ነገራቶች አሉ። ወደፊት እናነሳቸዋለን ኢንሻአላህ። እና ይሄን ይመስላል። ሰዎች የሐጅን አህካም ታያውቁ ሐጅ ማረጋቸው ትክክል አይደለም ማለት ነው። ምክንያቱም ሊጎልባቸው ይችላል፣ ሊበላሽባቸው ይችላል። እና በዚህ አይነት መልኩ ነው ሰዎች ሐጅ ማድረግ ያለባቸው ማለት ለማስዋስ ነው። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።